ጅኔ ጥራሽ በቃ አለቀ በቃ እንዴ ስትጠሪኝ እኮ ሩታ ለሰላም ነበር የሚመስለው ንግግርሽ እንዴ አሁን ይሄ የሚያስመጣው ጉዳይ ነው እንዴ በስልክሽ አትነግሪኝም ከፈለግሽ ይኸውልህ እፈልግሃለሁ የምናወራበት ነገር አለ እሺ ምንም እኮ ያወራነው ነገር የለም የሆነ ውሸት አለ አልሽን ውሸቱ ምን እንደሆነ የተናገርሽ ነገር የለም ሌላ ነገር ሳትልኝ እንዳትመጡ ላስቆማችሁ ነው ይደረው አያገባም ብያለሁ በእኔና በሷ መሀል ምንም አይነት ነገር እሺ ነው እኮ ከዚህ በኋላ እንድታወራ አልፈልግም እኮ እንድታወራ አልፈልግም ምንድነው አንተ ምንድነው አንተ እንዳታወራ ከዚህ በኋላ አንተ ሁሌ መገፈታተር አይሰለችም እንዴ መች ነው እስቲ ቆም ብለህ አስራት የምትችለው ችግር የለውም ሂዱ በቃ ጨረስኩ እኮ ሂዱ አልኳችሁ መሄድ ትችላላችሁ የመጣው እኔና እሷን ለማጣላት ነው እኔና እሷን ለማጣላት ነው የመጣው ጉዳዩ ምንድነው እኮ ለምንድን ነው የመጣው እኔና እሷን ለማጣላት ነው ወይ የመጣው እኔ እናንተ ድሮ ይኸውልህ አብቅቶልናል እኮ ለማጣላት አትበል አንመለስም ወደ ድሮ እንደሆነ በቃ መሄድ ትችላላችሁ خلاص ምን አርጉ ነው የምትለው ማለት ትችላላችሁ ጉዳይ ምን እንደሆነ ልነግርህ እችላለሁ ከኛ ጋር ያለን ጉዳይ ወይንም ከኔ ጋር ያለን ለሰማኝ ተለወጥ የመጣው ጉዳይ ነው ወይ ብቻ ታይቃለች በቃ አጣላችሁ ሂድ ወደ ሀገር በቃ ተለወጥ ሂድ ወደ ሀገር ሰማኝ ይኸውልህ እኔ በከፍያ አልገዛም ተለወጥና ሊስቷን ነገሮች ያዛለ ነገ ህይወት አለ ስለማታውቀው ነገር አታውራ ሰማኝ ነው አይደል የነገ ህይወት አለ ነገር አታውራ እያልኩ ነው ዛሬ አታስብ ነገ አለ ነገ ማለት ምናምን ነገር አለሽ እየታገስኩ ይመጣል ብዙ ነገሮች እየሰማኝ ነው እየታገስኩ ነው ያለሁት ተለወጥና ሰማኝ ተለወጣ ነገሮችን አስተካክል በቃ ጨረስን እኮ ለምን አትሄዱም ትዳር መበጥበጥ ከሆነ ሐሳብህ በጥብጣዋል ወደ ሀገር ሄድሽ ከዚህ በኋላ እዚህ አንቺ የሚያወራው ነገር ተመችቶሽ ነው እንዴት አይገባሽም ቆይ ከዚህ በላይ እኮ ምንም ሊያስረዳሽ አይችልም ለማጣላት እንደሆነ ሁሉም ነገር ግልጽ እኮ ነው ምንም እንዳትለኝ እኔ ሁሉም ነገር ግልጽ እኮ ነው እያወራ ያለው ነገር አይደለ እንዴ እንዴት አይገባሽም ቆይ እንዴት ልሸፈን ብቻ ያለ ነገሮች ገባኝ እኮ እንዴ በምን ልክ ነው የተጋረደብሽ ሩታ እስቲ አይንሽን ገለጪው በደንብ ገለጥኩት አየው በደንብ አየው ዛሬ መጥቶ በአካል ለማጣላት ሲሞክር እንዴት ነው መሰለኝ በጣም በሚገርም ሁኔታ እንደውም በደንብ አሁን ነው አይኔ የተገለጠው ያንተ ማንነት በቃ ሂድልኝ አረቻል በቃ ሂዱ በቃ ሂዱ በቃ ሂዱ በቃ አንተ በተዳርጅ ሂድ በቃ ሂድ በቃ ሂድ ተባልካ እንደ አንተ ሌላ ነገር ለምትሰሩ እንዳትሞክሩ በመሀላችን እንዳትገባ ሂድ በቃ እኮ በመሀላችን እንዳትገባ ሰማኝ ይኸውልህ እኔ አልነካም በሚስቴክ ሰማኝ እኔ በሚስቴክ አልነካም ስለማከብር አልነካም ሰፍት ነው ሚስቴክ ምንም እንደማታመጣ ስለገባህ ነው እኮ ምንም እንደማታመጣ በሚስቴክ አልነካም እኔ ልንገርህ አይደል እኔ ላምታ አላንስም እዚሁ አንከባርዬ መሄድ እችላለሁ እሷን ስለማልነካም እሷን በጣም ስለማከብራት አንተ አልነካም ሚስት ፊት ታወራቸውን ነገሮች አስተካክል ነው እያልኩ ያለሁት ከኛ ህይወት ውጣ እዛም ሄደ ስለኔና ስለሷ ምንም አይነት ቪዲዮ እንዳትሰራ እየሰማኝ ነው ከቻልክ መልካም ነገር ለመስራት ሞክል ካልቻልክ ደግሞ ዝም ብለህ ያልሰራው መልካም ሳልሰራለህ የማትሰራው መልካም ሳልሰራለህ ምላሳ አርፍም እንዴ በቃ ትዳር ወጥበክ አይደል አትሄድም ምንድነው የምፈልገው ቆይ ከኔ ጋር ጠብ ነው የምፈልገው ጀምሮ ነው ያመጣው ጠብ ነው ወይ የምፈልገው ጸብና ወይ የምፈልገው ስለማከብር ሰክታ አልናገረም ነኝ ከፈለከ ጸብና ወይ ከኔ ጋር የምፈልገው ከፈለከ እናንተ ነው እና አብራኔ ውጪ አንዴ ላውራው እስኪ ምን እንደሚያመጣ ነው እኔ ማንንም ፈርቼ አላውቅም እሱ ልታወራው አይደለም እኮ የጠራው አንድ ነገር ልንገርህ እኔ ማንንም ፈርቼ አላውቅም ገባ ማክበር ባለብኝ ልክ አከብርሃለሁ ከዛ ውጪ ግን ማለት ነው ምንም ልታመጣ አትችልም